and conversations on her phone with a member of 764, an ideologically motivated child exploitation enterprise formed in 2021. Violent online networkers targeting children, including one known as 764. Action News Jack's Nicholas Brooks spoke with a federal agent about what this means for local families. የ14 ዓመቷ ታዳጊ ከእድሜ እኩዮቿ ጋር በበይነ መረብ ስታወራ እናቷን ብዛም አላሳሰቧትም ነበር። ከሳምንት በኋላ ግን የታዳጊዋ ባህሪ እየተለወጠ መጣ። ለዚህ ፕሮግራም ሲባል ስሟ ክሪስቲና የሆነ የምንላት እናቷ ጭንቅ ውስጥ ገባች። ልጇ 764 የተባለ ቀኝ ዘመም ሰይጣን አምላኪ ቡድን ነበር የተቀላቀለችው። ቡድኑ ታዳጊ ሴቶችን መጉዳት የሚፈልጉ ወጣትና አዋቂ ወንዶችን በዋናነት ይዟል። በዩናይትድ ኪንግደም ከዚህ ቡድን ጋር ትስስር አላቸው በሚል 4 ታዳጊዎች ተይዘዋል። በዩናይትድ ኪንግደም ምዕራብ ሴስክ የሚኖረው ካሜሩን ፊንገር የ6 ዓመት እስራት ተፈርዶበታል። አካላቸው ላይ ጉዳት ማድረስ የሚፈልጉ ሰዎች በበይነ መረብ ሲነጋገሩ የክሪስቲና ልጅም ተቀላቀለቻቸው። ከዚያም ወደ 764 ቡድን ትገባ ተመለመለች። የቡድኑ አባላት ወሲባዊ ድርጊት እንዲፈጽሙ፣ ራሳቸውን እንዲጎዱ አለያም ራሳቸውን ለማጥፋት እንዲሞክሩ ይገደዳሉ። ይህ ሁሉ ሲሆን ሌሎች የቡድኑ አባላት በቀጥታ ቪዲዮ ይመለከታሉ። እናት ክሪስቲና እንደምትለው አንድ የዚህ ቡድን አባል ልጇን አሳምኖ የቡድኑ አባል አደረጋት። እናቴ በደረጃ 4 ካንሰር ምክንያት ስትሰቃይ አይቻለሁ። ልጄ የዚህ ቡድን አባል ስትሆን ያዘንኩትን ያክል ግን የጎዳይ ነገር የለም ስትል ትደመጣለች። በካንሰር የተያዘ ሰው እየተንገላታ ከሚሞተው በባሰ ልጅ ስትሰቃይ ነበር። ነገር ግን ልጇን 764 ከተባለው ሰይጣን አምላኪ አደገኛ ቡድን ለማስወጣት መሞከር ቀላል አልነበረም። ልጄ ሰይጣን አምላኪዎችን ብሎክ እንድታደርጋቸው ወይም ማወራት እንድታቆም እናት ሞቶት አላቆመችም። ሆኖም ልጇን ማሳመን ግን ቀላሉን አልተገኘም። አጠቃላይ እንቅስቃሴዋ ከዚህ ቡድን ጋር ፍጹም በማቆራኘት እነሱ በህይወቷ ከሌሉ ማንምና ምንም እንዳልሆነች እንዲሰማ ተደርገዋት ነበር ትላለች እናት። ከዚህ አደገኛ ቡድን ልጅን ለማላቀቅ በርካታ ጥረትና ድካም በኋላ በስከመጨረሻ ተሳካልኝ ትላለች እናት። ክሪስቲናና ልጇ አሁን ላይ ወደ ቀደመ ህይወታቸው ለመመለስ እየሞከሩ ነው። ቀስ በቀስ ህይወታቸውን ዳግመኛ እየገነቡ ይገኛሉ። ልጅ የመመገብና መተኛት አቁማ ነበር። እንደ እናት ብቻዬን እንደሆንኩ ተሰማኝ፣ አቅመ ቢስነትና ተስፋ ቢስነት ተሰማኝ ስትል ያሳለፈችውን ጊዜ ታስታውሳለች። የዩናይትድ ኪንግደም ብሔራዊ የወንጀል ምርመራ ተቋም እንደ 764 ያሉ ቡድኖች በበይነ መረብ ዓለም ላይ ያሉ ከፍተኛ ስጋቶች ሲሉ ገልጿቸዋል። በበይነ መረብ ህፃናት ላይ የሚደርስ ጾታዊ ጥቃት መርማሪ የሆኑት ሮብ ሪቻርድሰን እንደሚሉት እነዚህ ቡድኖች ታዳጊዎችን ያጠምዳሉ፣ የሚፈጽሙት ወንጀል በቂ ትኩረት አልተሰጠውም ሲሉ ይደመጣሉ። ተጎጂዎቹን ማናገር ቀላል አይደለም፣ ተጎጂ መሆናቸውን አያምኑም ሲሉ ይደመጣሉ። በተለይ ደግሞ ሴት ታዳጊዎች ተጋላጭ ናቸው። ኢንተርኔትና ማህበራዊ መገናኛ ብዙሃን በተስፋፋበት በዚህ ዘመን ወላጆች ልጆቻቸውን በበይነ መረብ ላይ ምን እንደሚያደርጉ እንዲሁም ከነማን ጋር እንደሚገናኙ መከታተል እንዳለባቸው መርማሪ ይመክራሉ። ለዚህም የልጆችን በይነ መረብ የሚያስሷቸውን ነገሮች መገደብና ቁጥጥር ማድረግ የሚቻልባቸው መንገዶች አሉ። የ14 ዓመቷ ሞሊ ሪሰን በማህበራዊ መገናኛ ብዙሃን የሚረብሽ ይዘት ከተመለከተች በኋላ ራሷን አጥፍታለች። በሞሊ ስም የተቋቋመው ሞሊ ሮዝ ፋውንዴሽን መስራች አንዲ ብሮስ 764 የተባለ ቡድን እየተስፋፋ መምጣቱ ያሰጋቸዋል። ይህ ቡድን በአስደንጋጭ ሁኔታ እየተስፋፋ ይገኛል፣ ልጆች በሚጠቀሙባቸው ማህበራዊ ገጾች ላይ በግልጽ እየተንቀሳቀሰ ይገኛል ሲሉ ይደመጣሉ። በታዳጊዎች ዘንድ ለሚፈጸም ራስን ማጥፋትና አካልን መጉዳት በዋናነት ተጠያቂ እነዚህ ቡድኖች ስለመሆናቸውም ያስረዳሉ። 764 የተጀመረው በአውሮፓውያኑ 2020 እንደሆነም መረጃዎች ያሳያሉ። አሜሪካዊ ብራድሊ ካንድሄድ በ15 ዓመቱ ነበር ቡድኑን የጀመረው። ይህን የሰይጣን አምላኪ ስብስብ መለያ ያደረገ የቴክሳስ ግዛት የፖስታ አድራሻ ቁጥር እንደሆነ ይታመናል። ዓለም አቀፍ ንቅናቄ የሚያደርጉ ቀኝ ዘመም ቡድኖች ቅጥያ መሆኑም ፖሊሲ ይገልጻል። መሳሪያ መታጠቅን የሚያበረታታ ሲል ፖሊሲ ገልጸዋል። ካሜሩን ፊንገር ቡድኑን የተቀላቀለው በ18 ዓመቱ ነበር። በፖሊስ ከተያዘ በኋላ በሰጠው ቃሉ ቡድኑ ጥቁሮችንና የአይምሮ ህመም ያለባቸውን ሰዎች ይበዘብዛል ሲል ተደምጧል። ራስን ማጥፋት በማበረታታት የሽብር ጥቃት ለማድረስ የሚውል ጽሑፍ በማጋራት ብሎም የህፃናትን እርቃን ምስል በመለጠፍ ጥፋተኛ መሆኑን አምኗል። በፈጸመው ወንጀል ጥፋተኝነቱ ተረጋግጦ እስራት ሲፈረድበት አቃቢ ህግ ለማህበረሰብ ትልቅ አደጋ ብሎት ነበር። የዩናይትድ ኪንግደም የጸረ ሽብር ተቋም እነዚህ ቡድኖች ከፍተኛ ስጋት ስለመሆናቸው ገልጿል።
ከአውሮፓውያኑ 2009 ጀምሮ በተለያዩ የአገሪቱ ከተሞች የጸረ ሽብር ቡድን እንቅስቃሴ እያደረገ ይገኛል። የተቋሙ ኃላፊ መርማሪ ፖሊስ የሆኑት ክሌር ፊንሊ የካሜሩን ፊንገር መታሰር ከነዚህ ቡድኖች በቅርበት ለመከታተል በር ከፍቷል ባይ ናቸው። ወላጆች ልጆቻቸው ላይ የተጋረጠውን አደጋ እንዲረዱ ማድረግ አንዱ የንቅናቄ አካል ሆኖም ተገልጿል። ታዳጊዎች ምን ውስጥ እየገቡ እንደሆነ እንዲከታተሉ ማድረግ አንዱ ስራችን ነው ባይ ናቸው። አምና የአሜሪካ የሀገር ውስጥ የወንጀል ምርመራ ተቋም FBI 764 ቡድን የተለያዩ ወንጀሎችን በሰለባዎቹ ላይ እንደሚፈጽም ማስጠንቀቂያ ወጥቷል። ከነዚህ ውስጥ ቡድኑ በማስፈራራትና በማጭበርበር ሰዎች ራሳቸውን ሲጎዱ አለያም ራሳቸውን ሲያጠፉ ወይም ወሲብ ሲፈጽሙ በቀጥታ እንዲያሳዩ ይደረጋሉ። FBI ከዚህ ቡድን ጋር ትስስር አላቸው የተባሉ 250 ግለሰቦች ላይ ምርመራውን ከፍቷል። ከዚህ ቡድን ጋር በተያያዘ በቁጥጥር ስር የዋሉ ተጠርጣሪዎች ሕፃናትን በመመዝበዝ በእገታና በግድያ በ8 አገራት ተከሰዋል። የካሜሩን ፊንገንን ጉዳይ የመረመሩት ፖሊስ ከቢቢሲ ጋር ባደረጉት ቆይታቸው ታዳጊዎች አስከፊ ወንጀል እንዲፈጽሙ በቡድኑ ይገደዳሉ ብለዋል። ሰዎችን በመመዝበዝ ወይም የውሸት ቦምብ ሊፈነዳ ነው ብለው ስጋት ይፈጥራሉ። ለመዝናናት ብለው 764 ቡድንን የተቀላቀሉ ሰዎች በስከመጨረሻም ወደ አክራሪነት ተለውጠዋል ሲሉ ማክለዋል። እርሶስ የልጆትን የማህበራዊ መገናኛ ውሎ እንዴት ይገመግሙታል? ቁጥጥር ታደርጉ ዘንድ ምክራችን ነው። ሰላም።